ሰላም ሰላም። ከቅርብ ጊዜ ወዲህ ራሳቸውን በገዛ ራሳቸው የሚያጠፉ ወጣቶች እየተበራከቱ መጥተዋል። በተፈጠረው ክስተት ሰብአዊ ርኅራኄ ይሰማኛል፣ አዝናለሁ፣ አዘኔታ ይሰማኛል። በመጽሐፍ ቅዱስ ውስጥ ራስን በማጥፋት የተጠቀሱ ሁለት ሰዎች አሉ። እነሱም አኬጦፌል ይባላል። አኪጦፌል ሁለተኛ ሳሙኤል 17:23 ላይ በገዛ እጁ ታንቆ እንደሞተ፣ እንደዚሁም በአዲስ ኪዳን ከ12ቱ ሐዋርያት አንዱ የሆነው አስቆሮቱ ይሁዳ ራሱን ታንቆ እንደሞተ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 1 ላይ ይናገራል ማለት ነው። ራስን የማጥፋት ምክንያቶች ኬዝ ኦፍ ኮሚትድ ሱሳይድ ምንድን ናቸው? ሰዎች ለምን የገዛ ራሳቸውን ያጠፋሉ፣ ይሰዋሉ? አንደኛ በህይወት ትርጉም የማጣት፣ በኑሮ ህይወት ላይ ትርጉም የማጣት ሎስ ኦፍ ሚኒንግ ኢን ላይፍ ማለትም ዋት ኢዝ ዘ ሚኒንግ ኦፍ ላይፍ የሚለውም የመኖሬ ትርጉም ምንድን ነው በሚለው ላይ የህይወት ትርጉም በማጣታቸው በዚህ አስተሳሰባቸው ራሳቸውን ያጠፋሉ ማለት ነው። በአንደኝነት የተቀመጠው ይሄ ነው። ሁለተኛ በህይወት ተስፋ መቁረጥ ነው። ሎስ ኦፍ ሆፕ፣ በህይወት ተስፋ መቁረጥ ዴስፐሬሽን። በማናቸውም በሚያደርጉት ነገር ሁሉ አይከናወንልኝም፣ አይሳካልኝም፣ ፌል ያደርግብኛል፣ ስኬታማ አይደለውም ብለው ስላሰቡ በዚህ በህይወት ላይ ተስፋ በመቁረጥ በራሳቸው ላይ ይህን የከፋ እርምጃ ይወስዳሉ ማለት ነው። ስለዚህ ሎስ ኦፍ ሆፕ ወይም በህይወት ተስፋ መቁረጥ ሁለተኛው ምክንያት ነው። ሶስተኛው በህይወት መጻኢ ዕድል ላይ ህይወትን አጨልሞ የማየት ጨለምተኛ አስተሳሰብ፣ አመለካከት ነው። ይህም ኦፕቲሚስቲክ ቪው ኦፍ ላይፍ ነው። ብዙን ጊዜ ኢአማኝ የሆኑ ሰዎች ከአማኝ የበለጠ በዚህ እንደሚጠቁ የአሜሪካ የሳይኪያትሪ ማህበር በግልጽ አስቀምጧል። ብዙን ጊዜ በዚህ እርምጃ የሚወስዱት ብዙን ጊዜ የሃይማኖት አቋም የሌላቸው ሰዎች ነው። ብዙን ጊዜ ከፍተኛ ብልጫ የሚወስዱት። ስለዚህ ኦፕቲሚስቲክ ቪው ኦፍ ላይፍ በህይወት ላይ አጨልሞ የመመልከት ጸለምተኛ አስተሳሰብ፣ ፊቴ የወደፊት መጻኤ ዕድሌ ጨለማ ነው፣ ብርሃን አይታየኝም፣ ተስፋ አይታየኝም፣ ጨለማ ነው የሚታየኝ ብሎ የሚያስቡ ሰዎች ወይም ኦፕቲሚስቲክ ቪው ኦፍ ላይፍ ያላቸው ሰዎች በዚህ ራስን የማጥፋት ተግባር ውስጥ ይገባሉ ማለት ነው በሶስተኝነት። አራተኛ በከፍተኛ ጭንቀት፣ ተስፋ መቁረጥ ስሜትና በድባቴ ድብርት ስሜት ውስጥ መውደቅ ማለትም ዲፕሬሽን እና ስትሬስ፣ ድባቴ ወይም ድብርት በከፍተኛ ጭንቀት ወይም ተስፋ የመቁረጥ ስሜት ማለት ነው። በዚህ ውስጥ የሚወድቁ የስነ ልቦና ችግር ነው። እነዚህም በዚህ ተጋላጭ ይሆናሉ ማለት ነው። ሌላው አምስተኛ በከፍተኛ ድህነትና የድህነት አሮንቃ ውስጥ መግባት፣ ዕዳን ለመክፈል አለመቻል፣ ለመኖር ያለመቻል ብቃት ማለትም ሰርቫይቫል ቻሌንጅ ካላቸው የድህነት ጥግ የተነሳ ተስፋ በመቁረጥ ዕዳን ለመክፈል ባለመቻል በገዛ ራሳቸው ላይ ራስን የማጥፋት እርምጃ ሲወስዱ እየተስተዋለ ነገር አለ። ስድስተኛ በከፍተኛ የደባል ሱሶች ቁራኛ የሆኑ ሰዎች በአልኮል፣ በአደንዛዥ ዕፅ፣ በጫት፣ በሲጋራ ህይወት መዘፈቅ ማለትም ኮኬን፣ ሄሮይን፣ ማሪዋና፣ ኤልኤስዲ፣ ሞርፊን ማለትም አልኮል አቢዩዝ እና ድራግ አቢዩዝ በሕክምና ሰብስታንስ አቢዩዝ ብለን የምንጠራው በዚህ የደባል ሱሶች ውስጥ የተዘፈቁ ሰዎች ራሳቸውን የመጨረሻቸው ራሳቸውን የማጥፋት ተግባር ነው። ሰባተኛ ያልተጠበቀ ድንገተኛ ክስተት ወይም ዜና መስማት አንኤክስፔክትድ ሃፕኒንግ ማለትም ያልጠበቁት ድንገተኛ ክስተት ወይም ዜና ሲሰሙ ሰዎች ወደዚህ እርምጃ ውስጥ ይገባሉ።
8ኛ ከሰዎች በሚደርስባቸው ጠንካራ ስድቦችና ማንኳሰስ፣ ማዋረድ በመልካቸው፣ በከለራቸው፣ በተክለ ሰውነታቸው፣ በውፍረታቸው ወዘተ በሚደርስባቸው ጠንካራ ሂስ፣ ጠንካራ ስድብ፣ ዘለፋ የተነሳ ሰዎች ራሳቸውን ሊያጠፉ ይችላሉ ማለት ነው። 9ኛ በቅርብ ቤተሰብ በኩል አስገድዶ መድፈር የተፈጸመባቸው ማለትም በእህት፣ በወንድም፣ በእናትና አባት የቅርብ ቤተ ዘመድ ጾታዊ ጥቃት የደረሰባቸው ሬፕ ኤንድ ኢንሴስት ሴክሹዋል አታክ የተፈጸመባቸው ሰዎች ወጣቶች ወይም ወንዶች ወደዚህ እርምጃ ወደዚህ ራስን ወደ ማጥፋት ይሄዳሉ ማለት ነው። 10ኛ የሄቪ ሜታል ሮክ ኤንድ ሮል ሙዚቃ አድናቂዎች የሚሰሙት ሙዚቃ የሚያሳድርባቸው ተጽዕኖ ነው። ይህ ሄቪ ሜታል ሮክ ኤንድ ሮል ሙዚቃ ብዙውን ጊዜ በአውሮፓና በሰሜን አሜሪካ በመላ አውሮፓ የሚገኝ ሙዚቃ ነው። በነ እንግሊዝ፣ አሜሪካ፣ አውስትራሊያ፣ ጀርመን፣ ኦስትሪያ በስፋት የሚገኝ ነው። ይህንን ሙዚቃ የሚሰሙ ሙዚቃው የሚያሳድርባቸው አሉታዊ ወይም ኔጌቲቭ ተጽዕኖ ስለሚያበረታታ ነው ወደዚህ የራስን የማጥፋት ተግባር ውስጥ ይገባሉ ማለት ነው። 11ኛ የአስገድዶ መድፈር ወንጀል ጾታዊ ጥቃት የደረሰባቸው ወንድ ወይም ሴት ራሳቸውን ሊያጠፉ ይችላሉ። 12ኛ በጥቁር አስማት ወይም ደግሞ የጠንቋዮች ማህበረተኞች ወይም የኢሉሚናቲ ማህበርን ብለን የምንጠራቸው ውስጥ የተቀላቀሉ ሰዎች ራስን ማጥፋት ተግባር በጣም የተለመደ ክስተት ነው። ይህም ከሚታየው አሰቃቂ የግፍ ተግባር የተነሳ ነው። ሌላው 13ኛ የአእምሮ ህመምተኞች የሚወስዷቸው አረጋጊ መድኃኒቶች ወይም ትራንኩላይዘር እንደ ቫሊየም፣ ሎብሪየም፣ ላርጋቲን የመሳሰሉት የጎንዮሽ ጉዳት ተጽዕኖ ራሳቸውን ሊያጠፉ ስለሚችል የአእምሮ ህመምተኞች ከፍተኛ ቁጥጥርና ክትትል ሊደረግባቸው ይገባል ማለት ነው። የአእምሮ ህመምተኞች ሜንታል ዲስኦርደር ወይም ሜንታል ኢልነስ ያለባቸው ሰዎች። 14ኛ በህክምና በቀላሉ ሊድኑ የማይችሉ በሽታዎች መያዝ፣ ለምሳሌ ካንሰር፣ ሄፓታይተስ እነ ኮቪድ-19 ስለታየ ነው በተግባር ካንሰር፣ ሄፓታይተስ እነ ኮቪድ ኢንኩሬብል ዲዚዝ ብለን የምንጠራቸው በቀላሉ ሊድኑ የማይችሉ ኢንኩሬብል ዲዚዝ የሚያዙ ሰዎች በዚህ የተነሳ ይህን ዜና ከሐኪም በሚሰሙበት ጊዜ ራሳቸውን ሊያጠፉ ይችላሉ። 15ኛ ወላጆች በልጆቻቸው ላይ የሚያደርሱት ከልክ ያለፈ ድብደባ፣ ቁጥጥር በዚህ ተግባር ወጣቶች ሊገቡ ስለሚችል ይህ 15ቱም ምክንያቶች ስለሚሆኑ ይህንን ማወቅ ያስፈልጋል። ስለዚህ ራስን ማጥፋት በእግዚአብሔር ፊት የተጠላ ተግባር መሆኑን አውቆ ከራስን በገዛ ራስ ወይም ራስን በገዛ ራስ ከማጥፋት በእግዚአብሔር ቸርነት መቆጠብ አለብን ማለት ነው። እግዚአብሔር ሲናገር ለፍጻሜሽ ተስፋ አለ ይላል። ለፍጻሜሽ ተስፋ አለ ይላል። እግዚአብሔር ተስፋ አለ ነው የሚለው። ብሩህ ተስፋ አለ ነው የሚለው። እግዚአብሔር ሲናገር መልካም ይሆንልሃል፣ ይሳካልሃል ነው የሚለው። ሰይጣን ግን ዋናው ራስን ከማጥፋት በስተጀርባ ሆኖ የሚሰራው ክፉ ኃይል ዲያብሎስ ነው። ስለዚህ እሱን አውቀን የእሱን ክፉ አስተሳሰብ መንቃት አለብን ማለት ነው። ስለዚህ ዲያብሎስ ክፉን ሀሳብ ወደ አእምሯችን በሚያስገባበት ጊዜ ይህን መቃወም አለብን፣ በእምነት መቃወም አለብን ማለት ነው። ለምን? ተስፋ አለን። እግዚአብሔር ብሩህ ተስፋችን ነውና። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አለ የእግዚአብሔር ሰው መዝሙረኛው ዳዊት። ስለዚህ ክርስቲያኖች በእግዚአብሔር ሙሉ ተስፋ አላቸው። መጻኤ ዕድላቸው ብሩህ ተስፋ ነው። መልካም ይሆናል፣ ይሳካል።
ነገሩ ይከናወናል፣ እግዚአብሔር በወሰነው በቀጠረው ጊዜ ነገሩ ውብ ሆኗል ብሎ ማመን በአምላክ የታመነ ሰው ዋና መሰረታዊ እምነቱ ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን።